ውድ የቻናላችን ተከታዮች እንደምን አላችሁ? ከጎሮ ሰሚት ያለውን የኮሪደር ልማት ለማየት ሞክረናል። ኮሪደሩ በጣም በአሪፍ ሁኔታ ተሰርቷል። የተለያዩ ሰዎች ወክ ሲያደርጉ ልጆቻቸውን ሲያጫውቱ አይተናል። እንዲሁም ሳይክሎች፣ የተለያዩ ለምግብነት የሚውሉ ፍራፍሬዎችንም ማግኘት ይችላል። ለምሳሌ አሁን በዚህ ጋር ከፊት ለፊታችን ይሄ የዘይቱና ዛፍ ነው። አሁን ይሄን ለምግብነት ሲያፈራ ለምግብነት መጠቀም እንችላለን። እንዲሁም የአቮካዶ ዝርያዎችን ማግኘት ችለናል ማለት ነው። አሁን በዛ አካባቢ ላይ በጣም የዘይቱና ዛፎች እየታዩን ይገኛሉ እና አትክልቱ ደግሞ በእንደዚህ ያለ ሁኔታ ነው የሚጠጣው። እዚህ ጋርም አትክልቱ ያው እየጠጣ ነው። ሰላም ነው አባ፣ እንዴት ነህ? አትክልት እንደዚህ መንከባከቡ ምን አይነት ስሜት አለ? አሪፍ ነው። በጣም ነው ደስ የሚል። እናመሰግናለን። በርታ። ቴንክ ዩ። እንደምታዩት እንግዲህ ወንድማችን አትክልት እየተንከባከበ ይገኛል። አትክልት መንከባከብ ደግሞ የመንፈስ እርካታን በጣም እንደሚሰጥ ወንድማችን ሀሳቡን አጋርቶናል። ከዚሁም በተጨማሪ ለተመልካቾቻችን ወይም በዛ አካባቢ ላይ ለሚንቀሳቀሱ ሰዎች ጥሩ የአተነፋፈስ እንዲኖርም ያደርጋል ማለት ነው። ተመልካቾቻችን እንደምትመለከቱት በኮሪደሩ ዳር ላይም የተሰሩ የሚያምሩ ቤቶች እንዳሉ እያየን ነው እና የምንላችሁ ለማንኛውም መጣችሁ መዝናናት ከፈለጋችሁ ከጎሮ ወደ ሰሚት የሚይዘውን የኮሪደር ልማት መጣችሁ ብታዩት ለመንፈሳችሁ እርካታ እንደምታገኙ መናገር እንችላለን ማለት ነው። ውድ ተመልካቾቻችን በሌሎች አካባቢ ያሉትንም የኮሪደር ልማት ለማግኘት ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑን ከወዲሁ ጥሪያችንን እናስተላልፋለን። ሀሳብ አስተያየታችሁን ደግሞ
አስተያየት መስጫ ሳጥኑ ላይ ብታስቀምጡልን የሚስተካከልም የሚጨመርም ነገር ካለ እንቀጥልበታለን ማለት ነው። ሰላም ነው? እንዴት ነህ? ምን እያረክ ነው? ምን እያረክ ነው ያገኘን? ያር ተመካቢ ውሃ ለማስገባት እያሸጋገር። ኦኬ፣ ውሃ ወደ ሌሎች ቦታ ላይ እንዲሄድ መስመር እየዘረጋ ማለት ነው። ለማጣጣት ነው። እሺ፣ እናመሰግናለን። በርታ። እሺ።